مره باكي ترجع አዳም ጋር ስመኝ ምንድነው እንደዚህ የምትሆነው? አላበት እኮ አልቀበልም ማለት ነው ያለችኝ። ምንድነው? ቆይስ ያማል እንደዚህ በመሆን እንደዚህ በመሆን አይደለም توفيق ترجع ናርጂሽም አስከፍችሽም አቃለሁ እና ልክስሽ ላልለይሽ ቃል ገባለሁ እድሜ ልኬ ላፈቅርሽ ላልተውሽ የልጆችሽ አባት ለመሆን ሙሉ ልቤን ሰጥቼሻለሁ። ሶፊ በዚህ አጋጣሚ አሁን በድጋሚ በጣም እወድሻለሁ፣ አፈቅርሻለሁ። ደስተኛ ሆነሽ እንድትኖሪልኝ ነው የምፈልገው። እቺ ቀን ደግሞ የማትረሳ ቀን እንደምትሆን እርግጠኛ ነኝ። ሁላችን በልባችን ትኖራለች። እስከዛሬ የኖርናቸውን የሚያጠፋናቸውን ጥፋቶች አስተካክለን በቃ አንድ ላይ ሆነን በሐላል አላህ በሚፈቅደው መንገድ እንደምንኖር ደስ የሚል ህይወት ኑሮን ደስ የሚል ልጆች ካንቺ እንደምወልድ ባለ ሙሉ ተስፋ ነኝ። በጣም ብቻ አንተም አምሮባል። ስሜ በእናትሽ ጠፍታል። ሄይ ቤቢ አይ ቆንጆ እኔንም ታንስ እኔ እንጃ ምን እንደምታደርገው ከዚህ ቂጡ ከጣለ ዱርዬ ጋር ስሚ ምን ያደርግልኛል ብለሽ ነው? ቁንጅናና ውበትማ ይኸውልሽ እኛ ጋር ቀረ። እንዲሁ ይመስልሻል? 18 እኮ ነን። ቆንጆ ህይወት መኖር አትፈልጊም እንዴ? አዩ እሱንና ነይ በእናትሽ ጥሩ ህይወት የተስተካከለ ኑሮ ለመኖር ሞክሪ። እንዲህ አይነቱን ዱርዬ ተይው። ልሂድ አናግሬው ልምጣ ወይስ? አንቺ ሽማግሌ እኮ ምን ችግር አለ? አናግራችሁ ልምጣ። ቆይ አንቺ ምን አናግራችሁ ልምጣ? ሲጀመር መጀመሪያ አጥብቃ መያዝ ነው። ካለዛ ሌላ ሰው ሲፈልጉም አንቺ እኔ ቆንጆ ምን ታረጋለሽ ከሱ ጋር? አዎ እንዴት አንቺ ነው መሰለ ቆንጆ በእግሩ ይሄዳል። በዚህ በሰለጠነ ዘመን ደግሞ ይሄ ምንም ቂጦን የጣለ ዱርዬ ጋር ምንም ለማያደርግልሽ መኪና እያለ ግቢ። ለምን ሲጠሩኝ እሺ ብዬ እንደመጣሁ ያውቃሉ? እንዴታ አውቃለሁ እንጂ እኔና የተጠርቸው ያልደነዘዘ ፈዞ ያልገባና ያልተዝናና ሴት አለ እንዴ? አውቃለሁ ይገባኛል እንጂ እኔ ቆንጆ ተመልሼ የመጣሁት ሳልናገር ብሄድ ሙሉ ቀን ይከነከነኛል ብዬ ነው። ነውር አያውቁም እንዴ? ቢወልዱኝ አያደርሱኝም? ለምንድን ነው ሁሌ በመኪናችሁና በንብረታችሁ ብቻ የምታስቡት? የሚገዛ እቃ ከፈለጉ ሂዱና ሱፐር ማርኬት ይግዙ። እሺ እኔ ሸቀጥ አይደለሁም። ስቲውፒድ ማንም ጠርቼው እንደዚህ የፈጠጠብኝ ሴት የለም። ይሄን ግደል። አንቺ ምንድን ነው አስደነገጥሽኝ እኮ። ምን አርጊ ነው የሚልሽ? እንዴት እንደዚህ ቆንጆ ሆነሽ ከማንም ጎረምሳ ጋር በግርሽ ትሄጃለሽ ነው የሚለኝ። ሼባና ዞሮ ይበናት እኔ ተለክና አትጃጃልና በእናት ይሄ ሰው በተናገረኝ ቁጥር ጓ የምትለው ነገር ታቆማል። ለምን እኔ ተለክ ሰው ነው ብዬ ነው። ሻው ታዲያ እኮ ትልቅ ሰው አይደለም እንዴ? አውርስ ቢሆን ሻማል ይልቅ እሳቸውን ተዋቸውና
ይሄ ክረምት ሳይወጣ ምን ሰርተን መኪና ገዝተን አፋቸውን ማዘጋት እንችላለን የሚለውን ነገር እናስብ። እሳቸውን ተዋቸው። ደግሞ ብርቅ ነው እንዴ ይሄ መጀመሪያ ነው አይደለም? እሺ አሁን ለምን ይኸውልሽ 5 ቀን አልፎታል አይደል? ሱቁን ከተከራዩ 5 ቀን እኮ ነገ ዛሬ እያልን አሁን ደግሞ ክረምት ነው። የቡትስ ጫማ ማሚ ቦንዳ እንዳለ አስገብቷል። እሱ ራሱ ለተጠቃሚ ከአንዳንድ ሺህ ብር ጀምሮ እንደዚህ እያወራ አስደስተኝ። ይሄ ችጋራም ነው እሺ ተወርሰው በቃ አሁን ክረምት ሳይወጣ መኪናችንን ገዝተን አፋችንን እናዘጋጀው። እሺ አሁን የሜክሲኮ ታክሲቱ ጋር ነው የምናገኘው። አላቅም እንፈልጋለን። አሁን ላይ መቼም ክረምት ነው አይደል? ክረምትን በማስመልከት ማሜ ቦንዳ ጫማ እንግዲህ የቡትስ ጫማዎችን አስገብቶላችኋል። ለተጠቃሚዎች ቡትስ ሆኖ ከአንዳንድ ሺህ ብር ጀምሮ ማሜ ቦንዳ ጋር ያገኛሉ። ይኸውላችሁ ነጋዴ ሆናችሁ ስፔሻሊ ከክፍለ ሀገር የምትመጡ ከሆነ ታላቅ የሆነ ዲስካውንት አላችሁ። ፍጠኑ፣ ተጠቀሙ። ለበለጠ መረጃ እዚህ ጋር ባለ በጣም አንተም አምሮባል። ስሜ በእናትሽ ጠፍተሃል። ሄይ ቤቢ፣ አይ ቆንጆ እኔ እንጃ ምን እንደምታደርገው ከዚህ ቂጡ ከጣለ ዱርዬ ጋር ስሚ፣ ምን ያደርግልኛል ብለሽ ነው? ቁንጅናና ውበትማ ይኸውልሽ እኛ ጋር ቀረ። እንዲሁ ይመስልሻል? 18 እኮ ነን። ቆንጆ ህይወት መኖር አትፈልጊም እንዴ? አዩ እሱንና ነይ በእናትሽ ጥሩ ህይወት የተስተካከለ ኑሮ ለመኖር ሞክሪ። እንዲህ አይነቱን ዱርዬ ተይው። ልሂድ አናግሬው ልምጣ ወይስ? አንቺ ሽማግሌ እኮ ነው። ምን ችግር አለ? አናግራችሁ ልምጣ። ቆይ አንቺ ምን አናግራችሁ ልምጣ? ሲጀመር መጀመሪያ አጥብቃ መያዝ ነው። ካለዛ ሌላ ሰው ሲፈልግ አንቺ እኔ ቆንጆ ወይ ጋሽ ምን ታደርጋለሽ ከሱ ጋር? አዎ እንዴት አንቺን የመሰለ ቆንጆ በእግሩ ይሄዳል? በዚህ በሰለጠነ ዘመን ደግሞ ይሄ ምንም ቂጦን የጣለ ዱርዬ ጋር ምንም ለማያደርግልሽ መኪና እያለ ግቢ። ለምን ሲጠሩኝ እሺ ብዬ እንደመጣሁ ያውቃለሁ? እንዴታ አውቃለሁ እንጂ እኔና የተወጠረቸው ያልደነዘዘ ፈዞ ያልገባና ያልተዝናና ሴት አለ እንዴ? አውቃለሁ፣ ይገባኛል እንጂ እኔ ቆንጆ ተመልሼ የመጣሁት ሳልናገር ብሄድ ሙሉ ቀን ይከነክነኛል ብዬ ነው። ነውር አያውቁም እንዴ? ቢወልዱኝ አያደርሱኝም? ለምንድን ነው ሁሌ በመኪናችሁና በንብረታችሁ ብቻ የምታስቡት? የሚገዛ እቃ ከፈለጉ ሂዱና ሱፐር ማርኬት ይግዙ። እሺ እኔ ሸቀጥ አይደለሁም። ስቲውፒድ ማንም ጠርቼው እንደዚህ የፈጠጠብኝ ሴት የለም። ይሄን ግደል። አንቺ ምንድን ነው አስደነገጥሽኝ እኮ። ምን አድርጊ ነው የሚልሽ? እንዴት እንደዚህ ቆንጆ ሆነሽ ከማንም ጎረምሳ ጋር በእግርሽ ትሄጃለሽ ነው የሚለኝ። ይሄ ሼባና ዞሮ ይበናት እኔ ተለማረና አትጃጃልና በእናትህ። ይሄ ሰው በተናገረኝ ቁጥር ጓ የምትለው ነገር ታቆማለህ። ለምን እኔ ትልቅ ሰው ነው ብዬ ነው? ሻው ታዲያ ትልቅ ሰው አይደለም እንዴ? አሁንስ ቢሆን ሻማል ይልቅ እሳቸውን ተዋቸውና ይሄ ክረምት ሳይወጣ ምን ሰርተን መኪና ገዝተን አፋቸውን ማዘጋት እንችላለን የሚለውን ነገር እናስብ። እሳቸውን ተዋቸው። ደግሞ ብርቅ ነው እንዴ ይሄ መጀመሪያ ነው አይደለም? እሺ አሁን ለምን ይኸውልሽ 5 ቀን አልፎታል አይደል? ሱቁን ከተከራዩ 5 ቀን እኮ ነገ ዛሬ እያልን አሁን ደግሞ ክረምት ነው። የቡትስ ጫማ ማሚ ቦንዳ እንዳለ አስገብቷል። እሱ ራሱ ለተጠቃሚ ከአንዳንድ ሺህ ብር ጀምሮ እንደዚህ እያወራ አስደስተኝ። ይሄ ችጋራም ነው እሺ ተወርሰው በቃ አሁን ክረምት ሳይወጣ መኪናችንን ገዝተን አፋችንን እናዘጋጀው። እሺ አሁን የሜክሲኮ ታክሲቱ ጋር ነው የምናገኘው። አላቅም እንፈልጋለን። አሁን ላይ መቼም ክረምት ነው አይደል? ክረምትን በማስመልከት ማሜ ቦንዳ ጫማ እንግዲህ የቡትስ ጫማዎችን አስገብቶላችኋል። ለተጠቃሚዎች ቡትስ ሆኖ ከአንዳንድ ሺህ ብር ጀምሮ ማሜ ቦንዳ ጋር ያገኛሉ። ይኸውላችሁ ነጋዴ ሆናችሁ ስፔሻሊ